ለእናንተ ይሁን። ውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ። ይህ መልካም መድረክ ነው። አብሬያችሁ የምቆየው እኔ ወስን ጥላሁን ሲሆን በዚህ መድረክ 5 ትልቅና ዋና ዋና የተባሉ ነጥቦችን አንስተን በሰፊው እንወያይባቸዋለን። እነሱም ይቅርታ፣ ሰላም፣ ፍቅር፣ አንድነት፣ መከባበር ናቸው። ፍቅር ማለት ምን ማለት ነው? ሰላምስ፣ መከባበርስ፣ አንድነትስ፣ ይቅርታስ ምን ማለት ነው? ለምንስ ያስፈልጋሉ? የሚለውን በሰፊው የምንወያይበት ነው። ያለፈውን ጥላቻችንን፣ ቂመኝነታችንን፣ ዘረኝነታችንን ሁሉን ረስተን በይቅርታ አፍርሰን በሰላም፣ በፍቅር፣ በአንድነት፣ በመከባበር ወደፊት የምንቀጥልበት ህይወታችንን የምናሳምርበት ትልቅ መድረክ ነው። አባም በመስቀሉ ሼካውም በስግደቱ እህቴም በነጠላዋ ታናሽም በሸሪዋ ፈጣሪን ወደ ላይ የምንለምንበት ስለ ፍቅር የምንጸልይበት ስለ አንድነት የምንማጸንበት ትልቅ ነጥብ ነው። ሀገራችንንም በአብሮነት የምናስቀይርበት አሁን ያለውን ሁሉንም ጥላቻውን አላስፈላጊ ነገሩን ሁሉ አስወግደን በፍቅር ሀገርን የምንመራበት በፍቅር ህዝባችን አንድ አድርገን ወደፊት የምናስቀጥልበት ትልቅ መድረክ ነው። ውድ ቤተሰቦቻችን ይህን ቤት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት ጠይቃለሁ። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ